ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮ ሰላም ቤተሰብ እንደምን አላችሁ? ሳምንቱን በሰላም እንድትጀምሩት እየተመኘው ዛሬ ሰኞ ዕለት አእምሯችሁን ፈታ የሚያደርግ በተመሳሳይ ጊዜ ደግሞ በጉጉት የሚያስር እጅግ ድንቅ ፊልም ይዤላችሁ መጥቻለሁኝ። በቅርቡ ወጥቶ በዓለም ዙሪያ የብዙ የፊልም አፍቃሪያንን ቀልብ የገዛውንና መነጋገሪያ የሆነውን ኮምፓኒዮን የተባለውን የሳይኮሎጂካል ትሪለር ፊልም ዛሬ በጥልቀት እንቃኘዋለን። ይህ ፊልም ዝም ብሎ ፍቅርን ሳይሆን ፍቅር ወደ ከባድ እብደትና ቁጥጥር ሲቀየር ምን ሊፈጠር እንደሚችል የሚያሳይ ነው። ወንበራችሁን አመቻችታችሁ እስከ መጨረሻው አብራችን ቆዩ፣ እንዳያመልጣችሁ። ወደ ታሪኩ በጥልቀት ስንገባ ነገሮች የሚጀምሩት እጅግ በጣም ያማረ ዘመናዊና ከከተማ ጫጫታ ውጪ በተሰራ አንድ የቅንጦት ገለልተኛ ቤት ውስጥ ነው። በዚህ ቤት ውስጥ አይሪስ የተባለች ውብ ወጣትና አንድሬ የተባለ እጅግ ባለ ሀብትና ማራኪ ወጣት ይኖራሉ። ከውጪ ለሚያያቸው ሰው ፍጹም የሆነ የፍቅር ሕይወት የሚመሩ የሚተሳሰቡና የሚዋደዱ ጥንዶች ይመስላሉ። አንድሬ ለአይሪስ የሚያስፈልጋትን ነገር ሁሉ ያቀርብላታል። ነገር ግን ይህ ውበት ሁሉ ውሸት መሆኑን ለማወቅ ብዙ አይፈጅብንም። ታሪኩ እየገፋ ሲሄድ እውነታው መጋለጥ ይጀምራል። አይሪስ በዚህ ቤት ውስጥ ያለችው በራሷ ፍቃድ ሳይሆን በአንድሬ ተገዳና ታስራ እንደሆነ እንረዳለን። አንድሬ በከባድ የሥነ ልቦና ሕመም የሚሰቃይ ሰው ነው። ለሱ ፍቅር ማለት ሰውን ሙሉ በሙሉ መቆጣጠር ነው። አይሪስን ፍጹም ታማኝና እሱን ብቻ የምታመልክ ፍቅረኛ ለማድረግ በአእምሮዋ ላይ የዘመን የሥነ ልቦና ጦርነት ይከፍትባታል። እያንዳንዱን እንቅስቃሴዋን፣ ንግግሯን፣ አልፎ ተርፎም የምታስበውን ነገር ሁሉ እሱ በሚፈልገው መንገድ ብቻ እንድታደርግ ያስገድዳታል። ፊልሙ ይበልጥ ልብ አንጠልጣይ እና አስጨናቂ የሚሆነው አይሪስ ከዚህ የሥነ ልቦና እስር ቤት ለማምለጥ በምታደርገው ተከታታይ ሙከራ ነው። በአንድ በኩል አንድሬ እሷን ላለማጣት ሲል የሚያደርገው እብደት፣ በሌላ በኩል ደግሞ አይሪስ ሕይወቷን ለማዳን በምታደርገው የድመትና አይጥ ጨዋታ ተመልካች በጭንቀት እንዲናወጥ ያደርጋል። እያንዳንዱ ክፍል አሁን አመለጠች ስንል ሌላ መውጫ የሌለው አደጋ ውስጥ ትገባለች። የሰው ልጅ ፍቅር በሚለው ስም ውስጥ ተሸሽጎ ምን ያህል ጨካኝ ሊሆን እንደሚችል ታሪኩ በጥልቀት ያሳየናል። ይህንን የመሰለ ስውርና ጥንቃቄ የተሞላበት ታሪክ በምስል ለመቅረጽ የፊልም ቡድኑ ትልቅ ጊዜ ወስዶበታል። የፊልሙ ቅድመ ዝግጅትና የጽሑፍ ሥራዎች በ2023 ማጠናቀቂያ ላይ የተጀመሩ ቢሆንም ዋናው የፊልም ቀረጻ በሎስ አንጀለስ ከተማ የተከናወነው በ2024 አጋማሽ ላይ ነበር። ለአጠቃላይ ኤዲቲንግ፣ ለቀለም ማስተካከያና ድምፅን ከአካባቢው ጋር የማዋሃድ ሥራዎች ሰፊ ጊዜ ከተሰጣቸው በኋላ ፊልሙ በ2025 መጀመሪያ ላይ ሙሉ በሙሉ ተጠናቆ ለዓለም ሕዝብ እይታ በቅቷል። ይህ ፊልም በሚሰራበት ወቅት ከጀርባ የነበሩ ፈተናዎች እጅግ አስገራሚ ነበሩ። አንደኛውና ትልቁ ፈተና የፊልሙን ምስጢራዊነት ለመጠበቅ ነበር። ዳይሬክተሩ ታሪኩ አስቀድሞ በሶሻል ሚዲያ እንዳይሰራጭ ስለፈለገ ተዋናዮቹና የቴክኒክ ቡድኑ ስለ ታሪኩ ማጠቃለያ ለማንም እንዳይናገሩ እጅግ ከባድ የሆነ የሕግ ውል ተፈርሞባቸው ነበር። በተጨማሪም ፊልሙ በአንድ ቤት ውስጥ የሚበዙ ትዕይንቶች ያሉት በመሆኑ ተመልካቹ በአንድ ቦታ እይታ እንዳይሰለች ለማድረግ የካሜራ ባለሙያዎቹ እጅግ ተጨንቀዋል። በእያንዳንዱ ክፍል ውስጥ የሚኖረውን የብርሃን አቀማመጥ እና የተዋናዮቹን የፊት ገጽታ በቅርበት ለመቅረጽ የተጠቀሙባቸው ሌንሶች ሥራውን በጣም ውስብስብ አድርገውት ነበር። ተዋናዮቹም ቢሆኑ ያንን የጭንቀት ስሜት በውስጣቸው አሳድገው ለመተወን ከፍተኛ የሥነ ልቦና ዝግጅት ማድረግ ነበረባቸው። ወደ ቁጥሮቹና ወደ ቢዝነሱ ስንመጣ ኮምፓኒዮን የተባለው ይህ ፊልም የተሰራው ለሆሊውድ መካከለኛ በሚባል ባለ $20 ሚሊዮን በጀት ነበር። ነገር ግን ታሪኩ ባለው ጥንካሬና ተመልካችን የመሳብ አቅሙ በሲኒማ ቤቶች በተለቀቀ በመጀመሪያው ሳምንት ብቻ ራሱን ችሎ በዓለም አቀፍ ደረጃ ከ65 ሚሊዮን ዶላር በላይ ገቢ በማስገባት በያዝነው 2025 እና 2026 የፊልም ገበያ ውስጥ ለትሪለር ፊልም አዘጋጆች ትልቅ ትርፍና ስኬት ያስመዘገበ ድንቅ ፕሮጀክት ለመሆን በቅቷል።
እንግዲህ እኔ ይህንን ፊልም አይቼ የወደድኩት ያለ ምክንያት አይደለም። ተራ አስፈሪ ፊልም ሳይሆን አእምሯችሁን በሥራ ላይ የሚያውል እስከ መጨረሻው ሰከንድ ድረስ እውነቱ ምንድን ነው ብላችሁ እንቆቅልሽ እንዲሆንባችሁ የሚያደርግ በመሆኑ ነው። በተለይ የትሪለርና የጭንቀት ፊልም የምትወዱ ከሆነ ይህንን ፊልም ዛሬው ነው እንድታዩት በታላቅ አክብሮት እጋብዛችኋለሁ። ፊልሙን አስቀድማችሁ ያያችሁት ካላችሁት የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። አብረን እንወያይ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሳምንት 3 ቀን ሰኞ፣ ረቡዕና ዓርብ እንደዚህ ጥንቅቅ ያሉ የፊልም ትንታኔዎችን እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። መልካም ጊዜ ተመኘውላችሁ። ቸርን ሰንብት።